በልጓ ከቁም የከበረ ፍቅሮ ነው ማረጓ አበባ የአልማዝና የዘውዴ የመጀመሪያም የመጨረሻም ልጅ እናቷን በአደጋ አባቷን በበሽታ በአፍላነት ዘውዴ ፊቷን ካዞረችባት ህይወት ጋር ትታገላለች። አልማዝና ዘውዴ አገሬው በአንድ ድምፅ አጀብ ያለለት ፍቅራቸው በአንዲት ጎዶሎ ጀንበር በአልማዝ ድንገተኛ ሞት ተቀጨ። የአበባ አባት በብቸኝነት ብዙ ቢታገልም ከሞቱ 2 ዓመታት ቀደም ብሎ ለሱ ሁለተኛ ሚስት ለአበባ ደግሞ የእንጀራ እናት አመጣ። ሆኖም እንደምኞቱ የሚሳሳለት ልጁን ሳያሳድግ ሞት ቀደመው። አበባይ አበባይ ከሰው ተደብቀሽ ወዴት ለማለት በጂ ነይ ፀሐይ አንቺን ማመገለጥ ነይ ፀሐይ አድማስ መጋረጃ ፀሐይ በሽንፈት ሲከለል ነይ ፀሐይ ህይወት በአበባና በእንጀራ እናቷ ቤት ጨለማ ቀናን የዛን ዕለት ጀመረች። መጋረጃ ፀሐይ በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ ፀሐይ ሰፈሩን ባልዳኘው ፀሐይ ህዋው ባይከሰስ ነይ ፀሐይ ያንቺ ቀን እስኪደርስ እምቁንግላቲ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልምሽኝ። እምቁንግላቲ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ ደሞ ቆሻሻ አስለመድሽኝ በኩርፊያ ታልብሽኝ እምቁንግላቲ ወጥተሽ በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልብሽኝ። አበባ ጸበል ቦታ ገባች። እድሜዋ ከፍ ሲል በልጅነቷ ያበሸቋትን ለመበቀል ድንጋይ ወዳጇ ሆነ። 1 2 3 እያለ በአበባ ያልተፈነከተ በሰፈሩ ጠፋ። ቀረች ከህዋው ላይ ከጠረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ። በመጨረሻም የእንጀራ እናቷ ላይ ስለት ስታነሳ
ይህን ጊዜ የእንጀራ እናቷ ከሰፈሩ ሰው ጋር በመተባበር ዳግመኛ እንዳታመልጥ እግሯን በሰንሰለት አስረው ሩቅ ጸበል ቦታ አስቀምጠዋት ተመለሱ። አበባ እንዳያሰፈር አበባና በህመም ያደገችበት ስፍራ ከነቁስሏ ተለያዩ። ቀረች ከህዋው ላይ